ሰላም ሰላም እንደምን ከረማችሁ እንደምን አላችሁ ወንድሞቼ አባቶቼ እናቶቼ ከአምላካችን ከእግዚአብሔር ከመድኃኒታችንም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? ይህንን ጊዜ ስናስብ የምንለው ነገር ስላለ ስለሆነ እንኳን ለዚህ ዕለት ለዚህ ሰዓት ለዚህ ወር በሰላም በጤና ደረሰን። ይህንን እንግዲህ ከህዳር 15 እስከ ታኅሳስ 28 የምንጾመው ምን አስበን እንደሆነ ያው ሁላችሁ የምታውቁት ቢሆንም ለማስታወስና በቃሉ በረከት ውስጥ ለመኖር እና ጊዜውን ለማሰብ በሚል ስለሆነ ይሄ እንግዲህ የምንጾምበት አዳምና ሔዋን አባታችንና እናታችን ሔዋን እንግዲህ ባጠፉት ጥፋት መርገምና ኩነኔ ውስጥ ገብተው እግዚአብሔርም ተቀይሟቸው ተስፋም ደግሞ ቃል ኪዳን ሰጥቷቸው እንደሚያድናቸው በዚህ መልክ ነቢያት እንግዲህ የመምጣቱን ሰው የመሆኑን ጉዳይ ብዙ ነቢያት አጥብቀው ሲናገሩ እንዲወርድ እንዲመጣ ስጋን እንዲለብስ የተናገረውንና በቃል ኪዳኑ ቃል ውስጥ ያሳለፈውን ቃል እንዲፈጽም ብዙዎች ነቢያት ተናግረዋል። እንደው ታላቁ ነቢይ እግዚአብሔር ኢሳይያስ ደግሞ ከሁሉም አድምቆና አጥርቶ መምጣቱ ግልጽ መሆኑን ስጋ መልበስ የማይቀር መሆኑን የተናገሩ በየዘመናቸው አልፈዋል። ከዚህ አንጻር ይህንን ጾም ነቢያት ውረድ፣ ተወለድ፣ ስጋ ልበስ፣ አድነን፣ ከመገዛት ከሲኦል ነፃ አውጣን እያሉ ይህንን ጾም ይጾሙት ነበረ። ቅድስት ቤተክርስቲያናችንም የእነሱን ቃል በመጠበቅ የተስፋውን ቃል በመናፈቅ ይህንን ጾም ለተከታዮቿ ልክ እንደ ነቢያቱ እያለቀሱ እየጾሙ እየሰገዱ አምላክ ሆይ ዛሬ ደግሞ ከኃጢአታችን ከበደላችን ከጭንቃችን አውጣን አድነን፣ ኃጢአት በደላችንን ደምስስልን፣ አንተ የምትወደውና የምትፈልገው ሰው አድርገን፣ በኃጢአትና ለዲያብሎስ ከመገዛት ነፃ አውጥተህናል፣ በፊትህ ሞገስን አግኝተን በመንገድህ እንድንሄድ እርዳን፣ ጠብቀን እያሉ የሚጾሙበት ለቅዱስ ስጋህ ለክቡር ደምህ አብቃን ብለው ከንስሐ አባቶቻቸው ጋር ስለ ኃጢአታቸው እየተነጋገሩ ይህንን ጾም አጥብቀው ምህረት የሚጠይቁበት ለሀገር ለሕዝብ ፍቅር የሚማጸኑበት ከአምላካቸው ድህነት የሚያገኙበት በመሆኑ ይህ ጾም ቤተክርስቲያናችን ይጾማል። ሰው የሆነ ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት የጸና ሁሉ ይህንን ጾም ካልታመመ በስተቀር ለመጾም የሚያስጨንቀው ነገር ከሌለ በስተቀር ጾሞ አስቀድሶ ስጋ አምላክም እየተቀበለ ፈጣሪውን የሚያመልክበት ከፈጣሪው ጋር ትእዛዙን እየፈጸመ የሚጣበቅበት የሚኖርበት ትልቅ ወር ስለሆነ እንግዲህ እሱ ባይወለድ አንድንም ነበር። እሱ ባይወለድ ሰው ባይሆን በመስቀልም ተሰቅሎ ነፍሱን ስለኛ ቤዛ ባያደርግ ኖሮ ድነን በቀኝ ከሱ ቀኝ መቀመጥን ወይም መኖርን እድል አናገኝም ነበረ። ስለዚህ ይህንን ያደረገው በፍቅሩ ሰውን የመውደዱ ሰውን የማክበሩ ውጤት ስለሆነ ይህንን ጾም እየጾምን ፈጣሪን ልናመሰግነው ልናከብረው
እኛ ስላላከበር ነው የሱ ክብር የሚጎድልበት ሆኖ አይደለም። እሱን ስናከብር እኛ እንከብራለን እና እሱን ስናመሰግን እኛ ጸጋችን ይበዛል እንጂ እሱ በአርያም ሰማይ በመላእክት ያለማቋረጥ የሚመሰገን አምላክ ነው እና ስለዚህ ከቀድሞ በበለጠ እንግዲህ ለሀገራችን እየጸለይን ለሕዝባችንም ፍቅር እንዲሰጥ እየጸለይን ለኛም ለሕይወታችን መልካም ነገር ሁሉ ከኛ ጋር እንዲሆን እየጸለይን ይህንን ጾም እንድናስበው አምላክ ይርዳን። በጭንቃቸውና በመከራቸው ጊዜ እስራኤላውያን በዛ በባቢሎን በነበሩ ጊዜ እነሱ ደግሞ ወደ ተስፋይቱ ምድር ከተጋዙበት ነፃ ወደሚያወጣቸው ወደ ኢየሩሳሌም ይገቡ ዘንድ እንዲህ ያሉ ይጸልዩ ነበር። በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለኛና ለልጆቻችን ለንብረታችን ሁሉ እንለምን ዘንድ በዚያ በአህዋ ወንዝ አጠገብ ጾምን አወጁ። ንጉሱም የአምላካችን እጅ በሚሹት ሁሉ ላይ ለመልካም ነውና ኃይሉና ቁጣው ግን እርሱን በሚተዉ ላይ ነው ብለን ተናገርን። በመንገድ ካለው ጠላት ያድነን ዘንድ ጭፍሮችና ፈረሰኞችን ከንጉሱ እለምን ዘንድ አፍሬ ነበር። ስለዚህም ነገር ጾምን፣ ወደ እግዚአብሔርም ለመን፣ እርሱም ተለመነ ይላል። ስለዚህ በመጽሐፈ ዕዝራ ምዕራፍ 8 ቁጥር 21 እስከ 24 ያለው ቃል ሄደን ይመስላል። እንግዲህ እኛም በሕይወታችን እነሱ በመንገድ ስለሚገጥማቸው ፈተና ከዛ ሲመጡ በመንገድ ላይ ስላለው ችግር ከዛም እንዲወጡ የንጉሱ ፊት ሞገስ እንዲያገኙ ወደ ሀገራቸውም ከመጡ በኋላ በልባቸው ያሰቡትን የአባቶቻቸውን ርስት እንዴት አድርገው የፈረሰችውን ይሰሩ ዘንድ የተበተኑት ዘሮቻቸውና ሀብታቸው ሁሉ እንዴት ሆኖ ከነሱ ጋር እንደሚኖር የተወረሰውና የተማረከው የእግዚአብሔር የመሰዊያው ዕቃና ንብረት ሁሉ ወደ ቀደመ ክብሩ ተመልሶ መቅደሱን አቁመው መቅደሱን ሰርተው በመቅደሱ መስዋዕት ይሰዉ ዘንድ እንዴት እንደሚችሉ ለዚህ ሁሉ ነገር ነበር የለመኑት የጸለዩት። እግዚአብሔርም ደግሞ መጨረሻ ተለመነን ይላል። ያሉት የፈለጉት የተመኙት ሁሉ ስለሆነ እና ጾም እንግዲህ በሕይወታችን በኑሯችን በሐሳባችን ሁሉ የምንሻውን የምንፈልገውን ለኛ እንዲሆን የምናስበውን ነገር ሁሉ የሚያከናውንልን ወደ እግዚአብሔር የሚያደርሰን ጾምና ጸሎት ነው እና ወደ እግዚአብሔር ስንጾም ስንጸልይ ስናለቅስ እግዚአብሔር እንባችንን ያብሳል። እግዚአብሔር ጸሎታችንን ይቀበላል። እግዚአብሔር ሐሳባችንን ይፈጽማል። ስለዚህ ይህን ጾም ስለሰጠን ስርዓት አድርጋ ቤተክርስቲያናችን እንድንጾም ከእግዚአብሔር ጋር እንድንገናኝ ላደረገችን ለቤተክርስቲያናችን ቅን መሪ አገልጋይ ሆነን ለሕዝባችን ደግሞ ታማኝና ጸሎት አቅራቢ አሳራጊ እንድንሆን እኛንም ጸጋው እንዳይለየን ለኛም በመጸለይ ይህን ጾም እንድንጾም አምላካችን ያግዘን ይርዳን። በርቱ። እግዚአብሔር ከሁላችሁ ከኛ ጋርም ከእናንተም ጋር ይሁን። እንዲሁ ደግሞ ጾሙን በሰላም በጤና አስፈጽሞ ለብርሃነ ልደቱ ጥምቀቱ በሰላም በጤና ያድርሰን። ወስብሐት ለእግዚአብሔር። ሁሌም ወዳችሁና የማከብራችሁ በመንፈስ ቅዱስ ወንድማችሁ ሊቀ ስዩማን ክንፈ ንጉሴ ከደብረ ሰላም ቅዱስ እስጢፋኖስ። ሰላም ሁኑ።